ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም ተመልሳችሁ መጣችሁ። ቢሊ ነፂ ነኝ ከቢሊ ነፂ ዌት ሎስ። ለቻናላችን አዲስ ለሆናችሁ ቢሊ ነፂ ማናት? በኒውትሪሽን ባለሙያ ከ10 ዓመት በላይ በክብደት መቀነስ እና በጤና ላይ ኤክስፔሪየንስ ያለኝ በራሴ ላይ ከአንዴም ሶስቴ ከባባድ የሚባሉ ኪሎዎችን የቀነስኩ ነኝ። ከራሴም አልፎ የተለያዩ ከስተመሮችን ክብደት መቀነስ ሂደታቸው እንዲሳካላችሁ በማገዝ ነው የምታወቀው። ወደ ዛሬው ቪዲዮአችን ንግባ። ጠፍቻለሁ አይኖ በጣም ይቅርታ፣ ትልቅ ይቅርታ ላለው ለሱ። ሌላ ደግሞ ቻናላችን ላይ ምን ማሻሻያ አድርጌያለሁ። በሳምንት 2 ነበር እየለቀቅኩ የነበረው፣ በሳምንት አንዴ እሑድ አድርጌያለሁ። እሑድ ማታ 1 ሰዓት ላይ ሁሌ ጠብቁኝ። የሚጠቅማችሁን መረጃ ነው ሁሌ ማስቀምጠው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ያው ሞር ደግሞ በደንብ የተዋወቅን ስንመጣ በሳምንት 2 ያደርጋለሁ ብዬ ስላሰብኩ ነው። አሁን ላይ አስፈላጊ አይደለም። ስለጠፋው በጣም ይቅርታ። እንግዲህ በጣም በሚጠቅማችሁ ቪዲዮ ነው የመጣሁት። ስፔሻሊ ስኳር ህመም ላለባችሁ ሰዎች፣ ስኳር ህመምተኛ ለሆነ ዘመድ ላላችሁ ይህን ቪዲዮ ላኩላቸው፣ በጣም ይጠቅማቸዋል። ስንቶቻችን የስኳር ህመምን ወይም ታይፕ 2 ዳያቤቲስን ሪቨርስ ማድረግ እንደሚቻል ስንቶቻችን እናውቃለን? ዲያቤቲክም ልንሆን እንችላለን፣ ፕሪ ዲያቤቲክም ተብለን ሊሆን ይችላል። እና በምን ወይ ነው ያንን ሪቨርስ ማድረግ የምንችለው የሚለው ነው ዛሬ ይዤላችሁ የመጣሁት። በጣም ትጠቀሙበታላችሁ። የብዙ ሰው ችግር ነው ብዬ ስለማስብ ነው። እኔ እንደኔ አስተሳሰብ አገላለጽ ስኳር ህመም ምንድን ነው ብዬ ነው የማስበው፣ ላይፍ ስታይል ነው። ላይፍ ስታይላችንን የሚያመጣብን ራሳችን ላይ የሆርሞን መዛባት እንጂ እንደ ህመም ወይ እንደ በሽታ አላየውም ብዬ ነው የማስበው። ምንድነው ከዚህ በፊት እንደነገርኳችሁ በድሮ ያው ከባባድ ኪሎዎች ላይ ነበርኩኝ። የስኳር ህመምተኛ ፕሪ ዳያቤቲክ ነበርኩኝ። ስፔሻሊ ኮሌስትሮል እና ግፊት ላይ ነው በጣም ከፍተኛ የነበረው፣ ግን ፕሪ ዳያቤቲክ ነበርኩኝ። አሁን ላይ ግን እግዚአብሔር ይመስገን ምንም አይነት ህመም የለብኝም። እነዛን ሁሉ አሸንፌ ነው እዚህ ጋር ያለሁት። ከኪሎ የማንግል ከውፍረቴ ከእድሜ ጋር የሚመጣ ሰውነቴ ውስጥ የምበላውን ባለማወቄ ላይፍ ስታይልን ባለመቀየሬ እነዛ ሁሉ ህመሞች እሰቃይ ነበረ። እግዚአብሔር ይመስገን አሁን ላይ ሪቨርስ ሆኗል። ይህን የማወራችሁ ዛሬ ከራሴም ኤክስፔሪንስ ከከስተመሮቼ አንዳንድ ጥናቶች ላይም እርግጠኛ በሆንኩት ወይ ስለሆነ ፕሊስ በደንብ አዳምጡኝ፣ ይጠቅማቸዋል። ምንድነው የስኳር ህመም ካለብን ምንድነው ዋነኛ መጠንቀቅ ያለብን? ኦል አባውት ኢንሱሊን ነው። ስለ ኢንሱሊናችን ነው፣ ሰውነታችን ውስጥ ስላለው ኢንሱሊን ሆርሞን ነው። ያንን እንዴት ስቴብል ማድረግ እንዳለብን ነው መጨነቅ ያለብን ብዬ ነው ማምነው። ለምንድነው ኢንሱሊን ሬዚስታንስ ሳይኖርብን የስኳር ህመም አይከሰትም? ኢንሱሊን ሬዚስታንስ ከዚህ በፊት አስረድቻችኋለሁ። የኢንሱሊን ሴንሲቲቪቲ ነው። ምንድነው ኢንሱሊን በፓንክራስ አማካኝነት ሰውነታችን ውስጥ የሚመረት የሆርሞን አይነት ነው። ኢንሱሊን ሬዚስታንስ ደግሞ ምንድነው? ኢንሱሊን ሬዚስታንስ ከዚህ በፊት በደንብ አብራርቻለሁ ብዬ ስላሰብኩ ነው። የኢንሱሊን ስራ ምንድነው? ደማችን ውስጥ ያለውን ግሉኮስ ወደ ሴሎቻችን ማድረስ ነው። ደማችን ውስጥ ደግሞ በተደጋጋሚ ግሉኮስ ሲገባ ወይም እየበዛ ሲመጣ ኢንሱሊን ብዙ እየተመረተ ይመጣል። አሁንም በተመገብን ካርብ የበዛባቸው ምግቦች ስፔሻሊ እየተመገብን በመጣ ቁጥር ግሉኮስ ደማችን ውስጥ ይበዛል፣ ኢንሱሊን መመረቱን ይቀጥላል። ሴሎቻችን ደግሞ ከሆነ ሰዓት በኋላ በቃኝ የሚል ኤክስፕሬስ ላድርግላችሁ፣ ያንን ግሉኮስ ተቀብለው ከሚፈልጉት በላይ ሲሆን መቀበል ያቆማሉ። ያ ኢንሱሊን ሬዚስታንስ ነው። በዚህ ጊዜ ምንድነው ኢንሱሊን ሴንሲቲቪቲ ወይም ኢንሱሊን ሬዚስታንስ ይከሰታል። ያ ደግሞ ለስኳር ህመም ዋናውን ሚና የሚጫወተው። ስለዚህ ምንድነው በምን ወይ ይሄን ማኔጅ እናድርግ? ይሄን ማኔጅ ካደረግን ኢንሱሊን ሬዚስታንሳችን ላይ በደንብ ፎከስ ካደረግን ሪቨርስ ስኳር ህመማችን ሪቨርስ የማድረግ አቅማችን በጣም ከፍተኛ ነው። ስለዚህ ያንን በምን ወይ ነው የምናደርገው ወደሚለው እንግባ አይደለም። አንደኛውና ዋነኛው ኢንተርሚዲየት ፋስቲንግ ወይም ለሰውነታችን ምንጾምበትን የሚያርፍበትን ጋፕ መስጠት። ከማታ ያው አብዛኞቻችን በእኛ ሀገር ከሆነ ይተለምዳል። ብዙ ጊዜ የሌሊት ክሬቪንግ ወይ ሌሊት ላይ ምግብ የመብላት ባህል እኛ ሀገር ብዙ አልተለመደም፣ ውጪዎች ዓለም ነው። ያን ከእራታችን እስከ ጠዋት ያለው ራሱ እንደ ጋፕ ነው፣ እንደ ጾም ነው የሚታሰበው። ያቺን ሰዓት ትንሽ ፈቀቅ በማድረግ ኢንሱሊን ሬዚስታንሳችን ሬጉሌት እንዲሆን ወይም ኖርማል እንዲሆን ማገዝ እንችላለን። በተደጋጋሚ ባይ ዘ ዌይ ሪቨርስ ለማድረግ ወይም ስኳር በሽታችንን ሪቨርስ ለማድረግ ስናስብ የትንሽ ጊዜ ገደብ ለራሳችን አንስጥ። እሺ ረጅም ጊዜ 5 ወር 6 ወር ዓመትም ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። ላይፍ ስታይላችን፣ አመጋገባችን፣ ብዙ ነገራችንን ስናስተካከል ሪቨርስ ማድረግ እንችላለን። እመኑኝ፣ ይሄ ነገር ከራሴ ብቻ ተነስቼ አይደለም። ስለዚህ ኢንተርሚዲየት ፋስቲንግ ያንን ይረዳናል። ሰዓታችንን ቀስ ቀስ እያለን እያሻሻልን በመምጣት የምንጾምበትን ሰዓት ለሰውነታችን ጋፕ መስጠት። ሁለተኛውና ዋነኛው ምንድነው ደግሞ ካርብ የበዛባቸው ምግቦችን
ኮምፕሊትሊ መቀነስ፣ በጣም በሚባል ደረጃ መቀነስ፣ በጣም መቀነስ። ምንድነው ካርባችንን ቀነስን ማለት ደማችን ውስጥ ያለውን ግሉኮስ ቀነስን ማለት ነው። ያ ቀነሰ ማለት ኢንሱሊን ሬዚስታንሳችን ወይም የሚመረተውን ኢንሱሊን ቀነስን ወይም ስቴብል በሆነ ስቴት እንዲሄድ አደረግን ማለት ነው። ያ ደግሞ ብለድ ሹገራችንን በደንብ ሬጉሌት ያደርግልናል። ስለዚህ ካርብ ከቀነስን ግሉኮዝ እንቀንሳለን፣ ግሉኮዝ ከቀነስን ኢንሱሊን እንቀንሳለን። ይሄ በጣም ፐርፌክት እና ዋነኛው የሚባል አይነት አመጋገባችን ላይ ሪፋይንድ የሆኑ ካርቦችን በደንብ መቀነስ፣ ካርቦሃይድሬት ምግቦች፣ ነጫጭ ነገሮችን፣ ስኳርማ ኮምፕሊት ጭራሽ የለም መግባት ራሱ የለበትም ዳይታችን ላይ ዳይት ስናደርግ ማለት ነው። ነጫጭ ዳቦች፣ ፓስታ፣ መኮሮኒ፣ ነጫጭ ነገሮች ኮምፕሊትሊ ማስወገድ ከህይወታችን። እነዛም ባደረግን ቁጥር የኢንሱሊን ሴንሲቲቪታችን ዝቅ አደረግን ማለት ነው። ይሄም ሌላኛው የሚረዳን ወይ ነው። 3 አይነት ማክሮኒውትሪየንቶች አሉ። ምንድነው? ፕሮቲን፣ ፋት እና ካርብ አይደለም። ካርብ የኢንሱሊን ሌቭላችንን በጣም ከፍ በማድረግ ነው የሚታወቁት። ስለዚህ ስኳር ህመም፣ ፕሪዳያቤቲክ ከመሆን ታይፕ 2 ዳያቤቲክ ከተባለ ካርብ የበዛባቸው ምግቦች በጣም መሸሽ። ሁለተኛ ፕሮቲን ስቴብል እንዲሆን ነው የሚያደርገው። ስለዚህ ፕሮቲን የበዛባቸው ምግቦች ይጠቅመናል። ፋት ሌላውና ያልተነገረለት ፋት የበዛባቸው ምግቦችን ኢንሱሊን ሴንሲቲቪታችን ወደ ታች በማውረድ በጣም ነው የሚጠቅመን። ስለዚህ ፋት የበዛባቸው ምግቦችን እንደዛው ይረዱናል። ሌላው ደግሞ በአንዳንድ ጥናቶች የተረጋገጠ የሚጠጡ ወይም ማዘውተር ያለብን ምግቦችን ልንገራችሁ። አንደኛው ኦክራ ታውቁታላችሁ። እዚህ ላይ ፎቶውን አስቀምጣለሁ። ኦክራ ወይም ባሚያ በመባል ነው የሚታወቀው። ያንን ውሃ መጠጣት። ውሃ አሰራሩ እንዴት ነው? ስላይስ አድርገን ስለሱ ቪዲዮ ሌላ ጊዜ በደንብ አድርጌ እሰራለሁ። እንቆራርጠዋለን። አጥበነው በውሃ ዘፍዝፈን ፍሪጅ ውስጥ አሳድረን ጠዋት ላይ በባዶ ሆዳችን ውሃውን መጠጣት። ኦክራ በውስጡ ሶሉብል የሆነ ፋይበር ስላለው ያ ደግሞ ምንድነው ሰውነታችን ውስጥ ያለው የስኳር መጠን የመቀነስ ኃይል አለው። ያንን ባላንስ ያደርግልናል ማለት ነው። ስለዚህ ኦክራ ወተት ጠዋት በባዶ የኦክራ ውሃ ጠዋት በባዶ ሆዳችን መጠቀማችን ይጠቅመናል። ሁለተኛው ደግሞ የዝንጅብል ሻይ። ዝንጅብል ሻይ እንደዚሁ ሰውነታችን ውስጥ ያለውን የስኳር መጠን ማኔጅ የማድረግ ዝንጅብል ኖርማል እናውቀዋለን አፈላሉን ብዬ ነው። ሰውነታችን ውስጥ ያለውን የስኳር መጠን ማኔጅ የማድረግ አቅም ስላለው የዝንጅብል ሻይ መጠቀም። ሶስተኛ ከሲዶች ቺያ ሲድ እና ተልባ በደንብ ዳይታችን ላይ በየቀኑ ማስገባት። ዳይታችን ላይ በቀን አንድ የሚሆን 2 ቺያ ሲድ ወይም ተልባ አመጋገባችን ውስጥ ማስገባት። ሞሪንጋ ማለት ያው እንግዲህ የኪንግ ኦፍ ትሪ በሉት የሊፎች ወይም የቅጠሎች በጣም ኪንግ ነው። በጣም ብዙ ኒውትሪየንቶች አሉት። ስለዚህ ሞሪንጋ አመጋገባችን ውስጥ ማስገባት። አብሽን በሻይ በልክም በተለያዩ ነገሮች መጠቀም። እነዚህ ቬጅቴብሎች ወይም ሲዶች ምንድነው አመጋገባችን ላይ ወይ የስኳር ህመም ላይ ከፍተኛ ሚና ስላላቸው ዴይሊ በየቀኑ ተጠቀማቸው። አመጋገብ ዙሪያ ደግሞ በጣም ቬጅቴብሎችን አትክልቶችን ተመገቡ። እሺ ቬጅቴብሎች ሃይ ሚነራል ናቸው። ከፍተኛ ሚነራል በውስጣቸው አለ። በውስጣቸው ፋይበር አለ። ስኳር መጠናቸው በጣም ዝቅተኛ ነው። ስለዚህ እነዛን ተጠቀሙ። ቬጅቴብሎች ስላችሁ ደግሞ እነሱ ፐርፌክት እንደመሆናቸው መጠን ፍራፍሬዎችን ተጠንቀቁ። እሺ ፍራፍሬዎች በጣም ጥቂት ከሚባሉ ፍራፍሬዎች ውጪ ስኳር መጠናቸው በጣም ከፍተኛ ስለሆነ ስኳር ህመም ናቹራል ነው ተብሎ አይወሰዱም ስኳር ህመም ካለብን። ስለዚህ ከምንወስዳቸውን ፍራፍሬ እንጠንቀቃቸው። ሌላው ደግሞ ሜዲተራኒያን ዳይት የሚባል አለ። ያ ዳይት በጣም ይረዳቸዋል። ከሜዲተራኒያን ዳይት ውስጥ እነ ቢንሶች አሉ አይደለ? ቦለቄ የተለያዩ አይነት ቦለቄ አለ። ጥቁር ቦለቄ፣ ነጭ ቦለቄ፣ ፒንቶ ቢንስ የሚባሉ የተለያዩ የቦለቄ ዘሮች አሉ። እነዛ ዳይታችን ውስጥ ዴይሊ አመጋገባችን ውስጥ በየቀኑ አመጋገባችን ውስጥ እናስገባቸው። አሁን ለምሳሌ ግን ቦለቄን አንድ ነገር እዚህ ጋር መጠንቀቅ ያለባችሁ፣ ስትቀቅሉ ከለር ይወጣል አይደለ? ያንን ከለር በተደጋጋሚ ድፉት። ከዛ በኋላ ንጹህ ውሃ በሚሆን ሰዓት ለአመጋገብ የምታብቁት ድጋሚ ቀቅላችሁ ማለት ነው። ያንን አመጋገባችን ውስጥ አካቱ። ምንድነው እያልኳቸው ያሉት? የሚጠጡ ነገሮች አሉ ለቅድም ኦክራ ወተር፣ ሞሪንጋ፣ ቺያ ሲድ፣ የዝንጅብል ሻይ፣ ግሪን ቲ እነዚህ አመጋገባቸው ውስጥ ከተቱ። ካርቦችን ቀንሱ። ፋት የበዛባቸው ምግቦች እንደ ለውዝ፣ የተለያዩ ነትሶች፣ የለውዝ ዘሮች እነሱን ተጠቀሟቸው ዳይታችን ውስጥ። እነዚህ ሁሉንም በፖርሽን አስገቡ። ቬጅቴብል እንደዚህ በከፍተኛው መጠን ተጠቀሙ። ፕሮቲን የበዛባቸው ምግቦችን ተጠቀሙ። ግን ካርብ ላይ ሀደራችሁ። ስኳር ሙሉ ከሙሉ ከህይወታችሁ አስወጥቶ ነጫጭ ነገሮች፣ ዳቦ፣ ፓስታ በፍጹም ለአእምሮት እንኳን እንዳትበሉት። ይሄ በትንሽ ጊዜዎች ወይም ጊዜ ገደብ ሳታችሁ ለራሳችሁ ሪቨርስ ማድረጊያ ነው። ቀን ጀምራችሁ ነገ ዳይ ዋን ነው አይደል? ዳይ ዋን ብላችሁ
ሙሉ የምትሄዱበት ፕሮሰስ ነው። እሺ ስለዚህ እነዚህ ነገሮች ለሆነ ጊዜ ሪቨርስ ለማድረግ ስለጀመራችሁ ከእነዚህ ነገሮች ተጠንቀቁ። ምላችሁ ምግቦች ብቻ ተመገቡ። ሌላኛው ደግሞ ኤክሰርሳይዝ ማድረግ በጣም ለጤናችን ይጠቅማል። ይህንን አመጋገብ ስትሄዱ ጧት ካርዲዮ ኤክሰርሳይሶችን በደንብ አዘውትሩ። እሺ ከስትሬንግዝ በላይ ካርዲዮ ኤክሰርሳይሶችን የልብ ምታችሁ በደንብ እንዲንቀሳቀስ የሚያደርጉ ኤክሰርሳይሶችን እነሱን ዳይታችሁ ውስጥ በደንብ ከዳይታችሁ ጋር በደንብ አድርጉ። ኤክሰርሳይዝ አድርጉ። አመጋገባችሁን አስተካክሉ። ፋስቲንግ ወይም ኢንተርሚተንት ፋስቲንግ አመጋገባችሁ ውስጥ አካቱ። ፕሮቲን የበዛባቸውን ቬጂቴብሎችን ናቹራል ፕሮቲን ማለት ቬጂቴብል ላይ ያሉ ፕሮቲን ቢሆኑ ሞር ይመረጣል። እነዛ ምግቦችን አስተካክሉ። ደህና እንቅልፍ ተኙ። እንቅልፍም በጣም ቫልዩ ያለው ታውቃላችሁ። ጤናችን ማንኛውም ነገር ጋር እንቅልፍ ይገናኛል። እንቅልፍ በደንብ ተኙ። ውሃ ዳይታችሁ ውስጥ አመጋገባችሁ ውስጥ ዴይሊ ውሏችሁ ውስጥ ውሃ በደንብ ጠጡ። ያ ደግሞ በደንብ ሪቨርስ ያደርግላችኋል። ፋቶች ደግሞ ስላችሁ አቮካዶ ተጠቀሙ፣ ኦሊቭ ኦይል፣ ኮኮናት ኦይል እነዚህ ይጠቅማችኋል። አመጋገባችሁ ላይ ዘይት ስትጠቀሙ ኦሊቭ ኦይል፣ አቮካዶ ዴይሊ ምግባችሁ ውስጥ ቢንሶችን፣ ቦለቄ ዘሮችን ዴይሊ በየቀኑ ምግቦቻችን ውስጥ ወይ ኦክራ ወተር ወይም የቺያ ሲድ ወይም ፍላክስ ሲድ፣ የዝንጅብል ሻይ፣ ሞሪንጋ ብትችሉ በየቀኑ አስገቡ ምግቦቻችሁ። እነዚህን ዳይታችን ውስጥ በማስገባት ስራዬ ብለን ኢንሱሊናችንን ከተቆጣጠርን ሰውነታችን ውስጥ ያለውን ስኳር መጠን እንቆጣጠራለን። ያ ደግሞ ሪቨርስ እንድናደርግ በደንብ ነው የሚረዳል። ስለዚህ እመኑኝ ፕሮሰሱን ስትሄዱ አንድ ላይ ዛሬ ልመገብ ዛሬ ቺስ ላድርግ ሳይሆን ረጅም ጊዜ ለራሳችን ጊዜ ሰጥተን ያንን ሪቨርስ የማድረግ ፕሮሰስ ላይ እንሄድ። አንዴ ሁለቴ ሳይሆን ለረጅም ጊዜ ይዘው መድኃኒት ስኳር ህመም እንደነገርኳችሁ ስኳር ህመም ላይፍ ስታይል መቀየር ሞር በቃ ህይወታችን እንድናስተካክል ይረዳናል እንጂ የእድሜ ልክ ህመም መሆን የለበትም ብዬ ነው ማምነው። ይሻሻላል። በራሴም በከስተመሮችም ያየሁት ነገር ስለሆነ የሚረዳችሁ ማወራችሁ ሪቨርስ ማድረግ ይቻላል። ያልኳችሁን ፕሮሰሶችን በደንብ ሂዱበት። ለሚጠቅማችሁ ሰው ይሄንን ቪዲዮ ሀደራችሁን ላኩለት። ምክንያቱም ለሚጠቅመው ሰው ይሄንን ቪዲዮ ሀደራችሁን ላኩለት። በጣም በስኳር ህመም የሚሰቃዩ ብዙ ሰዎች አሉ። ሌላው ደግሞ ስኳር ህመምና ክብደት መቀነስን ትልቅ እንትን አለው። ክብደታችን አንዳንዴ ከውፍረት ጋር የሚመጣም ስኳር ህመም አለ አይደል? ያ ደግሞ ቀጥታ ክብደት መቀነስና ክብደት መቀነስ ነው። ወዲያውኑ አሁን ብዙ ጊዜ ሴቶች አጋጥሟቸው አያውቅም። በእርግዝና ጊዜ ስኳር ህመም መጣብኝ ከዛ ግን እንትን አለ የሚባል ነገር ወይም ክብደቴን የሆነ ጊዜ ጨምሬ እንደዚህ ሆኜ ነበር ከዛ ስቀንሰው ስኳር ህመሜ ተሻለኝ የሚባል ነገር አጋጥሟቸው አያውቅም። ስለዚህ እመኑኝ ይሄ ፕሮሰስ በደንብ ይረዳቸዋል፣ ይጠቅማቸዋል። ጥያቄ ካላችሁ ኮሜንት አስቀምጡልኝ። ኮሜንት ላይ መልስላችኋለሁ። ለዛሬ ቪዲዮአችን ይሄን ይመስል ነበረ። በጣም አመሰግናለሁ። ረድታችኋል ብዬ አስባለሁ። ሰላም ሁኑልኝ።